በቆይታችን የምናየው ስለ ፔሮል ነው። ፔሮል ምንድን ነው? የደሞዝ የክፍያ ሂደት ወይንም ፔሮል ምን ማለት ነው? ምንን ያካትታል? ከየት ተነስቶ የት ድረስ ይቆማል? የሚለውን በሰፊ እንዳስሳለን። እስከ መጨረሻ ከኛ ጋር ቆዩ። አንደኛ ፔሮል ወይንም የደሞዝ ክፍያ ሂደት ምንድን ነው የሚለውን በአጭሩ እናያለን። The process of paying employees for their work. It includes calculating earning and deduction and taxes. ምንድን ነው? ሰራተኞችን ለሰሩት ስራ የሚከፈል ሂደት ነው። አንድ ሰራተኛ ይቀጠራል፣ ይሰራል። ከዛ በኋላ ይህንን ሂደት ተከትሎ ደሞዝ ይከፈላል። ይህንን ሂደት ውስጥ ምንድን ነው አሁን ትልቁ ዛሬ የምናየው ይሄ ሂደት ከምን ተነስቶ የት ድረስ ይሄዳል የሚለው ነው። ገቢን ተቀናሾችንና ግብርን ማስላት ያካትታል ይሄ ሂደት። ሶስት ዋና ዋና ነገሮችን ማለት ነው። አንደኛ ካልኩሌቲንግ ኤርኒንግ ወይንም ገቢን ማስላት፣ ሁለተኛ ዲዳክሽን ተቀናሾችን እንደምንለው ማለት ነው። ሶስተኛ ግብርን ወይ ታክስን ማለት ነው። እነዚህን ሶስቱን ሂደት በውስጡ የያዘው ምንድን ነው ልንለው የምንችለው ፔሮል እንለዋለን ማለት ነው። ሁለተኛ ላይ ከግሮስ ክፍል አንዱ የሆነው ምንድን ነው? ግሮስ ፔይ ወይንም ጥቅል ደሞዝ። ግሮስ ፔይ ምንድን ነው? ቶታል ኤርኒንግ ቢፎር ኤኒ ዲዳክሽን። ለምሳሌ ግሮስ ፔይ ኢዝ ኢኳልስ ቱ ቤዚክ ሳላሪ ፕላስ ኦቨርታይም ፕላስ አሎዋንስ ፕላስ ቦነስ። እነዚህ ምንድን ናቸው የሚለውንም ወደፊት እናያለን። ቤዚክ ሳላሪ፣ ኦቨርታይም፣ አሎዋንስ እና ቦነስ። የተለያዩ ቦነስ አሎዋንስም ድፍን ባለ ነው እዚህ ጋር ያወራ ነው። ብዙ አይነት አሎዋንሶች አሉ፣ ቦነሶችም እንደዛው ማለት ነው። ጥቅል ደሞዝ ወይንም ግሮስ ፔይ ምንም ያልተቀናነሰለት ማለት ነው። ማንኛውም ተቀናሽ ከመደረጉ በፊት ያለው አጠቃላይ ገቢ ነው ማለት ነው ግሮስ ፔይ። ጥቅል ደሞዝ መሰረታዊ ደሞዝ ሲደመር ትርፍ ሰዓት ሲደመር አበሎች ሲደመር ቦነሶች ብለን ልንጠራው እንችላለን። ጥቅል ደሞዝ ወይንም ግሮስ ፔይ የሚባለው ማለት ነው። ጥቅል ደሞዝ ወይንም ግሮስ ፔይ። ግሮስ ፔይ እዚህ ኳሊስቱ ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር አለዋንስ ሲደመር ቦነስ። ጥቅል ደሞዝ መሰረታዊ ደሞዝ ሲደመር ጥቅል ደሞዝ እዚህ ኳሊስቱ ይላል። ግሮስ ፔይ ማለት ቶታል ኤርኒንግ ቢፎር ኤኒ ዲዳክሽን ምንም ያልተቀናነሰለት ቶታሊ ማለት ነው እንዳለ። አንደኛ ግሮስ ፔይ ኢዝ ኢኳልስ ቱ ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር አለዋንስ ሲደመር ቦነስ ማለት ነው። ግሮስ ፔይ ማለት ወይም ጥቅል ደሞዝ ማለት ማንኛውም ተቀናሽ ከመደረጉ በፊት ያለው አጠቃላይ ገቢ ማለት ነው። ጥቅል ደሞዝ እኩል ይሆናል መሰረታዊ ደሞዝ ሲደመር ትርፍ ሰዓት ሲደመር አበሎች ሲደመር ቦነስ ብለን እንጠራለን ማለት ነው። ሶስተኛ ደረጃ ላይ የምናገኘው ምንድን ነው? ኔት ፔይ ወይንም ቴክ ሆም ፔይ። የተጣራ ደሞዝ ወይንም ኔት ፔይ ኪስህ የሚገባ ወይንም ወደ ቤትህ ይዘህ የምትገባ ማለት ነው። ሌላ ማለት አይደለም። ይሄ ማለት አማውንት አን ኤምፕሎይ ሪሲቭ አፍተር ኦል ዲዳክሽን፣ ሁሉም ተቀናንሶለት ታክስም ቅጣትም ሎንም ካለበት ኤቭሪ ዲዳክሽን ተቀንሶለት ወደ ሰራተኛው ኪስ የሚገባ ማለት ነው። ኔት ፔይ ኢዝ ኢኳልስ ቱ ግሮስ ፔይ ማይነስ ታክስ ማይነስ ዲዳክሽንስ። ያው ታክስም የዲዳክሽን አይነት ነው። ነገር ግን ከሌሎች ዲዳክሽኖች የሚለይበት ምንድን ነው? በአገር ደረጃ በፕሮክላሜሽን የተቋቋመ ህግ ነው እና ሌሎች ዲዳክሽኖች በቢሮ ደረጃ ወይ በዛው ዲፓርትሜንት ደረጃ እንትን ሊሉ ስለሚችሉ ማለት ነው። ኔት ፔይ ወይንም ሰራተኛን ኪስ የሚገባ ትክክለኛ ደሞዝ ማለት ግሮስ ምንም ያልተቀናነሰለት ቅድም ያልነው ማለት ነው ሲቀነስ ታክስ ከቤዚክ ሳላሪ በታክስ ሬት መሰረት የተሰራ ሲቀነስ አዘር ዲዳክሽኖች ብለን የምንጠራው ማለት ነው። ይሄ ተቀናንሶለት ኔት ፔይ ይሆናል ማለት ነው። ሁሉም ተቀናሶች ከተቀነሱ በኋላ አንድ ሰራተኛ በእጁ የሚያገኘው የገንዘብ መጠን ማለት ነው ኔት ፔይ ማለት። የተጣራ ደሞዝ እዚህ ኳሊስቱ ጥቅል ደሞዝ ሲቀነስ ግብሮች ሲቀነስ ሌሎች ተቀናሾች ለሚባሉ ማለት ነው።
አራተኛ ቤዚክ ሳላሪ ነው። ዌጅ ወይንም ቤዚክ ሳላሪ ወይንም መሰረታዊ ደሞዝ ብዙ ጊዜ በስም ሲጠራ እናያለን። ምንድን ነው ቤዚክ ሳላሪ ማለት? ለምሳሌ አሁን ቅድም እዛ ጋር ራሱ ግሮስ ፔይ ኢዝ ኢኳልስ ቱ ቤዚክ ሳላሪ ሲደመር አለዋንስ ሲደመር ቦነስ ሲደመር ኦቨርታይም ስንል ነበረ። ምንድን ነው ቤዚክ ሳላሪ ማለት? ከሌሎች ከግሮስ ሳላሪ ጋር ምንድን ነው የሚያለያያቸው? ምንድን ነው የሚያመሳስላቸው የሚለውንም እስቲ ግልጽ እንዲሆንላችሁ እናያለን። ፊክስድ ሬጉላር ፔይ ፎር ኖርማል ወርኪንግ ሀወር ቢፎር ኦቨርታይም ቦነስ ኦር አልዋንስ። ፊክስድ ነው፣ ሬጉላር ፔይ ነው። ለምሳሌ አንድ ሰራተኛ ሲቀጠር ቤዚክ ሳላሪ ተጠቅሶ ነው ደብዳቤ የሚጻፍለት ማለት። ፊክስድ ሬጉላር ፔይ ፎር ኖርማል ወርኪንግ ሀወር ኦቨርታይም ሳይጨመር ቦነስ ሳይጨመር አልዋንስ የወንበር የምን ሳይባል ትክክለኛ 8 ሰዓት ለምትሰራት ወይንም 1 ሰዓት ለምትሰራት ወይንም 30 ቀናት በወር ውስጥ ለምትሰራት የሚከፈልህ ደሞዝ ማለት ነው። መሰረታዊ ወይንም ቤዚክ ሳላሪ ማለት። የትርፍ ሰዓት ቦነስ ወይንም አባል ሳይጨምር ለመደበኛ የስራ ሰዓት የሚከፈል ቋሚ መደበኛ የምትለዋ ነች ቤዚክ ሳላሪ የሚባሉ ሊትራሊ የሚገልጽልን ማለት ነው። ቋሚ መደበኛ ክፍያ ለመደበኛ የስራ ሰዓት የሚከፈል ማለት ነው። አምስተኛ ላይ ኦቨርታይም ነው። ዲስ ኢዝ ታይፕ ኦፍ ጥቅማ ጥቅም ነው። ኦር ከቤዚክ ውጭ ያለው የትርፍ ሰዓት ክፍያ ማለት ነው። ኦር ኦቨርታይም ፔይ የምንለው ኤክስትራ ፔይ ፎር ሃወርስ ወርክድ ቢዮንድ ኖርማል ወርኪንግ ሃወርስ። ቅድም እዚህ ጋር እንዳየነው ምንድን ነው እዚህ ጋር እንዳየነው ምንድን ነው ለመደበኛ የስራ ሰዓት የሚከፈል ቋሚ መደበኛ ክፍያ ነው። እዚህ ጋር ግን ኦቨርታይሙ ከመደበኛ ስራ ሰዓት በላይ ለሚሰራ ስራ ኤክስትራ ፔይ ፎር ሃውርስ ወርክድ ቢዮንድ ኖርማል ወርኪንግ ሃውርስ ዩዥዋሊ ፔይድ አት ኤ ሃየር ሬት። ከመደበኛ የስራ ሰዓት በላይ ለተሰሩ ሰዓታት የሚከፈል ተጨማሪ ክፍያ ነው። አብዛኛውን ጊዜ ከፍ ባለ ተመን ወይንም ሬት ይታሰባል። በሌሎች ቪዲዮም ልንጠቅስ ሞክረናል። 4 ሬቶች አሉ የኦቨርታይም። አንደኛ ዴይ ታይም ሬት አለ፣ ናይት ታይም ሬት አለ፣ ሰንዴ ኦር ዊክ ኢንድ ሬት አለ እና ሌላው ፓብሊክ ሆሊዴ ሬት ነው። 2.5 2 1.75 እና 1.5 የሚባሉ ሬቶች ማለት ነው። ከቤዚክ ሳላሪ ጋር አይገናኝም። ቢኮዝ ቢዮንድ ኖርማል ወርኪንግ ሃውር ሲትሰራ የሚከፈል እና ሬቱም ትንሽ ከፍ ያለ ነው ማለት ነው የኦቨርታይሙ። ስድስተኛ ላይ የምናገኘው ምንድን ነው? ቦነስ ነው። የማበረታቻ ክፍያ ኖርማሊ አዲሽናል ፔይመንት ቤዝድ ኦን ፐርፎርማንስ ፕሮፊት ኦር ካምፓኒ ፖሊሲ። በግልህ በፐርፎርማንስ ልታገኝ ትችላለህ አዲሽናል ፔይመንት እስከሆነ ድረስ። ድርጅቱ ሲያተርፍ ወይንም ትርፋማ ሲሆን ልታገኝ ትችላለህ ኦቨርታይም። ድርጅቱ ትርፋማ ሲሆን ወይንም በድርጅቱ ፖሊሲ መሰረት ቦነስ ተከፋይ ልትሆን ትችላለህ። ይሄም እንደ ኦቨርታይም ተጨማሪ ስራ ሰርተ ሳይሆን በኖርማሉ በምትሰራ ኖርማል ቦነሶች ይኖራሉ ማለት ነው። ከኦቨርታይም ጋር የሚያመሳስላቸው ነገር የለም። ኖርማሊ ኦቨርታይም ቢዮንድ ኖርማል ሃወር ሰርተ ነው ጠቀም ያለ ሬት ወይንም ሻል ባለ ሬት የሚከፈል። ይሄ ግን ቦነስ ነው። ቦነስ ማለት በግል ፐርፎርማንስ ልታገኝ ትችላለህ። በድርጅቱ ትርፋማነት ተንተርሰህ ልታገኝ ትችላለህ። እንዲሁም በፖሊሲ ተቀርጾ እንደ አንድ ካምፓኒ ለዚህ ሰራተኛ በፖዚሽንም ይሁን እንትንም በስራ ድርሻቸው ሊሆን ይችላል ቦነስ ሊከፈል ይችላል። በስራ አፈጻጸም አንድ ፐርፎርማንስ የምንለው ማለት ነው። በትርፍ ወይንም በድርጅቱ ፖሊሲ
ትርፍ ስታገኝና ወይም እንደ ድርጅቱ ፖሊሲም ተቀርጾ ወር ላይ ተመስርቶ የሚከፈል ተጨማሪ ክፍያ ማለት ነው። ሰባተኛ አሎዋንስ እንላለን። ቬሪ ማይንድ ኦቨርታይም ቦነስ እና አሎዋንስ ነው። ሶ አሎዋንስ ላይ ደርሰናል። ኤክስትራ ፔይመንት ጊቨን ፎር ስፔሲፊክ ፐርፐዝ ኤግዛምፕል ትራንስፖርት አሎዋንስ፣ ሃውሲንግ ሚልስ፣ የምግብ የቤት የትራንስፖርት ተብሎ የወንበር የፖዚሽን አሎዋንስ የሚባሉ ማለት ነው። ሃርድሺፕ አሎዋንስ አለ። ብዙ አይነት እንደየድርጅቱ ቢላይም ብዙ ልንጠቅስ እንችላለን። ሰው ምንድን ነው ፔይመንት ፎር ኤ ስፔሲፊክ ፐርፐዝ አንደኛ ለትራንስፖርት፣ ለቤት፣ ለምግብ፣ ለሌሎች ተብሎ ስፔሲፊክ ፐርፐዝ ተጠቅሶ የሚከፈል ማለት ነው። ለተወሰኑ ዓላማዎች የሚሰጥ ተጨማሪ ክፍያ ለምሳሌ የትራንስፖርት፣ የቤት ወይም የምግብ አባል ተብሎ ሊከፈል ይችላል ማለት ነው። ስምንተኛ ዲዳክሽን ነው። ተቀናሽ ምንድን ነው? አማውንት ሰብስትራክትድ ፍሮም ግሮስ ፔይ። ግሮስ ፔይ ማለት ምንም ያልተቀናነሰለት ብለናል ቅድም አንደኛ ነው ሁለተኛ ተራ ቁጥር ላይ ማለት ነው። ኤግዛምፕል ታክስ ሳይነሳ፣ አንኤምፕሎይመንት ሳይነሳ፣ ፔንሽን 7% ሳይነሳ፣ ሜዲካል ኤድ ሳይነሳ ግሮስ ፔይ ብለናል። ሶ ሰብስትራክትድ ፍሮም ግሮስ ፔይ የሚደረጉ ነገሮች ሁሉ ምን ብለን እንጠራለን? ዲዳክሽን ብለን እንጠራለን። ቅድምም እንዳልነው ምንድን ነው ኔት ፔይ ኢዝ ኢኳልስ ቱ ታክስ ማይነስ አዘር ዲዳክሽን ብለናል። ታክስም ዋን ኦፍ ዘ ዲዳክሽን ታይፕ ብለን ልንጠራ እንችላለን ማለት ነው። ከጥቅል ደሞዝ ላይ የሚቀነሱ መጠኖች ናቸው። ለምሳሌ ግብር፣ የስራ አጥነት መድን፣ ጡረታ እና የሕክምና እርዳታዎች ይቀነሳሉ። ዘ ኤንድ ኦፍ ዘ ዴይ ፔሮል ሲሰራ እነዚህ ሁሉ ከግሮስ ፔይ ወይም ከጥቅል ደሞዝ ሲቀነስ ተቀናሾች ወይንም ዲዳክሽንስ ብለን የምንጠራቸው እነዚህ ናቸው ማለት ነው። ዘጠነኛው ፔይ ወይንም ፔይ አስ ዩ ኤርን የስራ ግብር ወይንም ገቢ ሲገኝ የሚከፈል ታክስ ነው። ኢንካም ታክስ ዲዳክትድ ፍሮም ዋን ኤምፕሎይዝ ፔይ ቢፎር ኢት ኢዝ ፔይድ ቱ ዜም። ኦልሞስት እሱንም እንደ አንድ ዲዳክሽን ልናስቀምጥ እንችላለን። ለሰራተኛው ሳይከፈል በፊት ከደሞዙ ላይ ተቀንሶ የሚቀር የገቢ ግብር ማለት ነው። ይሄ ቀጥታ ለድርጅቱም ሳይሆን ወደ መንግስት ወደ ረቨኑ ኦፊስ ነው የሚገባ ማለት ነው። ታክስ ነው። ይሄንን ስራ ሰርቴ ይሄን ደሞዝ ስለምታገኝበት የዚህን ያክል በታክስ ብራኬቱ መሰረት ከዚህ እስከዚህ 15%፣ 20%፣ ማክሲመም 35% የሚባለው ተቀንሶ የሚከፈል ማለት ነው። አስረኛ አንኤምፕሎይመንት ኢንሹራንስ ፋንድ ወይንም የስራ አጥነት መድን የምንለው ዋን ኦፍ ዛ ዲዳክሽን ነው። ቅድም እንደነሳ ነው ማለት ነው። ኮንትሪቢሽን ዲዳክትድ ፍሮም ኤምፕሎይዝ ቱ ፕሮቫይድ ቤኔፊት ኢፍ ዜይ ቢካም አንኤምፕሎይድ። ሰራተኞቹ ስራ አጥ በሚሆኑበት ጊዜ ጥቅማ ጥቅም እንዲያገኙ ከደሞዛቸው ላይ ተቀንሶ የሚቀመጥ መዋጮ ማለት ነው። ለየት የሚያደርገው ምንድነው? ከራሲ ደሞዝ ነው በፐርሰንት ተቀንሶ የሚቀመጠው። ምናልባት ስራ አጥ ስትሆን ይሄ ድርጅት በሆነ አጋጣሚ ፌዝ አውት ሲያደርግ የራሲ ንጹህ ገንዘብ ነውና መቀበል ትችላለህ። ነገር ግን ደሞዝ ሲሰራ እንደ አንድ ተቀናሽ አንኤምፕሎይመንት ኢንሹራንስ ፋንድ ብለህ ከራሲ ደሞዝ ተቆራጭ አድርገህ የምታስቀምጠው ነው። ዋን ኦፍ ዘ ዲዳክሽን ነው። ከግሮስ ፔይ ተቀንሶ ኔት ፔይ የምናገኝበትን አንድ ብለን እንጠራለን ማለት ነው። 11ኛ ፔንሽን ኦር ሪታይርሜንት ኮንትሪቢዩሽን ነው። የጡረታ መዋጮ ማኒ ኮንትሪቢዩትድ ባይ ኤምፕሎይ ኤንድ ኦር ኤምፕሎየር 7% እና 11% ማለት ነው። ሪታይርሜንት ሴቪንግ እንለዋለን። ለጡረታ ጊዜ ቁጠባ እንዲሆን በሰራተኛው እና ወይም በአሰሪው የሚደረግ የገንዘብ መዋጮ ነው። በአጠቃላይ 18% ነው። ከአሰሪው 11%፣ ከሰራተኛው 7%። ይሄኛው ፐርሰንት ከቤዚክ ሳላሪ ነው የሚሰላው። ከቤዚክ ሳላሪ 12 ሜዲካል ኤድ ኤንድ ኮንትሪቢዩሽን ነው። የሕክምና እርዳታ መዋጮ መንዝሊ ፔይመንትስ ፎር ዘ ሄልዝ ኬር ከቨር ካን ቢ ኤምፕሎይ ኤንድ ኦር ኤምፕሎየር ኮንትሪቢዩሽን ለሕክምና ዋስትና ሽፋን የሚከፈል ወራዊ ክፍያ በሰራተኛ እና ወይም በአሰሪው መዋጮ ሊሸፈን ይችላል። ይሄም እንደ ጡረታው ነው።
በአብዛኛው ድርጅት ውስጥ እስከ 75% ይባላል። 100% የሚከፍሉ ድርጅቶችም አሉ። ክሮኒክ ያልሆነና ከፍተኛ ወደ ውጭ ሀገር አስወስዶ እንትን የማይል በሽታ ከሆነ እስከ 100% ነው አብዛኛው የግል ድርጅቶችን የምናያቸው። ግን አንዳንድ የመንግስት ኢንተርፕራይዞች ጋር ግን እስከ 75% ከፈር አድርገው በሰራተኞቻቸውን የሚያሳክሙ ድርጅቶች አሉ። እነዚህም ደግሞ በፔሮል ልናካትት እንችላለን ማለት ነው። ሌላው አዘር ኢምፖርታንት ተርምስ ኦር ሌሎች አስፈላጊ ቃላት የት ላይ ደሞዝ ላይ ወይ ፔሮል ላይ የምንጠቀመው ማለት ነው። አንደኛ ምንድነው? ታክሳብል ኢንካም ነው፣ ግብር የሚከፈልበት ገቢ። አንዳንዴ ግሮስ ፔይ እና ታክሳብል ኢንካም ይምታታባቸዋል ሰዎቹን። በጣም ለይታቸው እንድትይዙልኝ የሚፈልገው ማለት ነው። ታክሳብል ኢንካም ማለት ከግብር ነፃ የሆኑ አለዋንሶች ተቀንሶ ነው እንጂ ቀጥታ እንደ ግሮስ ፔይ ምንም ያልተቀናነሰለት ድፍን ያለ አይደለም። እንደነ ትራንስፖርት አለዋንሱ 1/4 ወይንም 22,200 እና ከዛ በታች የሚባሉ ነገሮች ተቀናንሶላት ሌሎች በህጉና በአግሪሜንቱ መሰረት ታክስ ውስጥ የማይወድቁትን ከተቀነሱለትና ከተነሱለት በኋላ ትክክለኛ ፐርሰንት ውስጥ የሚወድቀውን የምትለይበት የደሞዝ የታክስ ሬቱ የምትለይበት ማለት ነው። ታክሰብል ኢንካም ስሙም እንደሚያመላክተው ግብር የሚከፈልበት ገቢ ነው። ኢርኒንግ ሰብጀክት ቱ ኢንካም ታክስ ለገቢ ግብር ተገዢ የሚሆን ገቢ። ቢኮዝ አንድ ሰው ኔቱ ወይ ግብሩ ይሄን ያክል ነው ለማለት ታክስድ የሆኑ ክፍያዎች እና የተለያዩ ጥቅማ ጥቅሞች ተደማምሮ መጨረሻ ላይ የምናገኘው ድምር ከዛ ድምር ላይ ታክስን የምናሰላበት ማለት ነው። ታክሳብል ኢንካም ማለት ኢት ኢዝ ስላይትሊ ዲፈረንስ ፍሮም ግሮስ ፔይ ነው። ፍሪንጅ ቤኔፊት ወይንም ተጨማሪ ጥቅማ ጥቅሞች የሚባሉ ናንካሽ ቤኔፊት ኤግዛምፕል ካምፓኒ ካር፣ ሃውሲንግ፣ በገንዘብ ያልሆኑ ጥቅማ ጥቅሞች ለምሳሌ የድርጅት መኪናን፣ መኖሪያ ቤትን ለምሳሌ ኃላፊም ከሆንክ የተለያዩ ወሳኝ የሆኑ ዲፓርትሜንቶች ላይ ከተመደብክ መኪኖችን ትጠቀማለህ። ሰርቪሶችን እንዲሁ ለሙሉ ሰራተኛም ሊሆን ይችላል። የመኖሪያ ቤቶችና እንደ ካምፕ ነገር ካዘጋጁ ልትጠቀም ትችላለህ። እነዚህ ነን ካሽ ወይንም ፍሬንች ቤኔፊት ብለን እንጠራቸዋለን። which is related with the payroll ብለን ልናነሳው እንችላለን። ሌላው ፔሮል ፔሪድ ነው ወይንም የደሞዝ የክፍያ ጊዜ ነው። the frequency of payment weekly, fortnightly, monthly የክፍያ ደሞዝ በየሳምንቱ፣ በየሁለት ሳምንቱ፣ በየወሩም ሊሆን ይችላል ማለት ነው። ማክሲመም ኦፍ ኢትዮጵያ ውስጥ የሚታወቀው ምንድነው? ወር ነው። ከአንድ ወር በላይ ደሞዝ ቆይቶ አይተንም ሰምተንም አናውቅም። ግን አንዳንድ ድርጅቶች ስፔሻሊ ዴይሊ ሌበረርስን በሳምንትም በቀንም ሊከፍሏቸው ይችላል። አብዛኛው ጊዜ ግን በሁለት ሳምንት እና በአንድ ወር ጊዜ ውስጥ ነው የሚከፈላቸው ማለት ነው። ዞሮ ዞሮ በሳምንትም የሚከፈለው ቤዚክ ሰለሪው የወሩን እንትን ብለው አከፋፍለው ነው። ሶ ፔሮል ፕሬድ ማለት ኢትዮጵያ ሳምንትም፣ ሁለት ሳምንትም፣ 4 ሳምንት ወይንም አንድ ወርም ብለን ልንጠራ እንችላለን። ፔይ ስሊፕ ማለት ደግሞ የደሞዝ ወረቀት ሊስት ዶክመንት ሾዊንግ ኤርኒንግስ ዲዳክሽን ኤንድ ኔት ፔይ። አብዛኛው ድርጅቶች ውስጥ ለምሳሌ ደሞዝ ሳይፈርም አንድ ሰው ፔይ ስሊፕ ይደርሰዋል። ፔይ ስሊፕ ማለት ሙሉ የዛች ወር ላይ የሰራቸውን ቤዚክ አለች፣ ኦቨርታይም አለ፣ አልዋንሶች አሉ፣ ቅጣትም ካለ፣ ቦነስም ካለ፣ ሽልማትም ካለ ሁሉ ነገር እዛ ጋር ገልጸው ተጠቅሰው በቁጥር በስም ከዛ በኋላ ይህንን ቼክ ካደረገ በኋላ ነው ያ ሰራተኛ ሄዶ ደሞዙን ፈርሞ የሚወስደው ማለት ነው። ሶ ገቢን፣ ተቀናሾችን እና የተጣራ ደሞዝን የሚያሳይ ሰነድ ማለት ነው። ኦቨርታይም ናይት ሰራ፣ ቀን ሰራ፣ ሳንዴ ሰራ፣ ፐብሊክ ሆሊዴ ሰራ፣ ሁሉም ግልጽ ባለ መልኩ ለሰራተኛ በቢጣሽ ወረቀት ይቀመጥና ለሁሉም ዲፓርትሜንት እንዲሁም ለሁሉም ሰራተኞች ይሰጣቸዋል። ከዛ በኋላ ነው ሄዶ የሚፈርመው። ቅሬታም ካለ በዛ መሰረት ቅሬታውን ማቅረብ ይችላል ማለት ነው። ሌላው ሊቭ ፔይ ነው።
የፍቃድ ክፍያ ፔመንት ፎር አኑዋል ሊቭ ሲክ ሊቭ ኦር ፐብሊክ ሆሊዴይስ ለዓመት እረፍት ለህመም ፍቃድ ወይም ለህዝብ በዓላት የሚከፈል ክፍያ ማለት ነው። which is important terms related to payroll ብለን እያወራን ስለሆነ ነው ማለት ነው። ምንድነው አኑዋል ሊቭንም በትክክል አይተናል። ለወደፊትም ያልገባችሁና የሚሰራላችሁ ነገር ካለ በኮሜንት ማሳወቅ ነው። በውስጥም መጻፍ ይቻላል፣ በቀጥታ መደወል። በቴሌግራም ቻናላችን ደግሞ እነዚህን ሁሉ በፒዲኤፍ በሁለት ቋንቋ የተዘጋጀ በአማርኛና በእንግሊዝኛ በሰፊ ስላለ ማግኘት ትችላላችሁ። ሶ ሊቭ ፔይ ማለት የፍቃድ ክፍያዎች ነው። ፍቃድ በተለያየ ሁኔታዎች አለ። ሊቭ አለ፣ ሲክ ሊቭ አለ፣ ማተርኒቲ ሊቭ አለ። ይህንን ለማመላከት ነው። ሌላው ሴቨራንስ ፔይ ነው፣ የስንብት ክፍያ ነው። ኮምፐንሴሽን ፔይድ ዌን ኤምፕሎይመንት ኢንዲስ ስራ ስትለቅ፣ በምንም ሁኔታ ስራ ስትለቅ ማለት ነው። ተባረ የሚሆን አባረው የሚሆን ኖርማሊ መባረር ሳይሆን ውልህን አቋርጠው ሊሆን ይችላል። እነዚህ ሁሉ ሲያጋጥም የሚከፈል ማለት ነው። ሴቨራንስ ፔይ የራሱ የሆነ ፕሪኮንዲሽኖች አሉ። በፕሮክላሜሽን የተደነገጉ ህጎችም አሉ። በሰፊም እያነሳን ነበርን። ኮምፐንሴሽንም በተመለከተ የሚጠይቁት ነገር ካለ በኮሜንትም በውስጥ መስመርም ማውራት ይቻላል። ይሄንንም በተመለከተ በጣም በተለያዩ ጊዜ የሚወጡና ለሰራተኞች ወሳኝ የሆኑ ፕሮክላሜሽኖች በፒዲኤፍ በሁለት ቋንቋ የተዘጋጀ በሰፊኛ ጋር ስላለ እሱንም ማግኘት ትችላላችሁ። ስለተከታተላችሁን እናመሰግናለን።